በዛሬው ቪዲዮ ከቅርብ ጊዜ ወዲህ የክርስቶስ መምጣት የኛም ቢሄድ መቃረቡን የሚያሳዩ ምልክቶች በምድር ጫፍ እስከ ጫፍ እየተሰሙ ይገኛሉ። ከሰሞኑም በማህበራዊ ሚዲያ ሲዘዋወር ያገኘሁትን አንድ ቪዲዮ በትርጉም ላቀርብላችሁ ወደድኩኝ። ይህንን ቪዲዮ ላይክ፣ እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህች ሴት ስለተመለከተችው ራእይ እንዲህ ስትል ታጋረናለች። ከእንግዲህ ጊዜ የለም፣ አሁኑ ንስሐ መግባት አለባችሁ። ወደ ኋላ እንድትቀሩ በፍጹም አልፈልግም። ወገኖቼ፣ ምናልባት ነገሩ በትክክል እየገለጽኩት ላይሆን ይችላል። ነገር ግን ይህ ህልም እጅግ በጣም ልብ የሚነካና ልክ እንደ እውነተኛ ነገር ነበር። ትናንት ማታ ጌታን አምላክ ወይ ቀኑ ቀርቧል? ያ ታላቅና አስፈሪው የጌታ ቀን መች ነው የሚሆነው? መከራውና መነጠቁ በአንድ ላይ ነው የሚመጡት እያልኩኝ አንድ ነገር እንዲገልጥልኝ ስጸልይ አድሬ ነበር። እንቅልፌ እረፍት የሌለው ነበር። እስከ ጠዋት ድረስ ምንም ህልምም ሆነ ሌላ ነገር አላየውም ነበር። በህልሜ ቀኑ በጣም ያማረ ነበር። ቢያንስ መጀመሪያ ላይ ውብ ቀን ይመስል ነበር። ልክ ከሷ ጋር ለመቀመጥ ስንዘጋጅ ወደ ውሃው አካል ስመለከት ጥቁር ደመናዎች ወደኛ በፍጥነት ሲመጡ አየው። በቃ ሙሉ በሙሉ ስሜቴ ተቆጣጠረኝ። ወደ ሁሉም ሰው እየጮህኩ መናገር ጀመርኩ። ኢየሱስ እየመጣ ነው እያልኩ ጮህ ነበር። ነገር ግን ማንም ሊሰማኝ አልፈለገም። አንዳንዶች ያፌዙብኝ ነበር። ሁሉም ሰው አሁንም ንስሐ መግባት አለበት፣ እሱ እየመጣ ነው አልኩኝ። በጉልበቴም ተንበርክኬ አይኖቼን ጨፈንኩ። እየለመንኳቸውም ነበር፣ እባካችሁ ኢየሱስን የማታውቁት ከሆነ አሁን ንስሐ ግቡ፣ እየመጣ ነው እያልኩ እማጸናቸው ነበር። ነገር ግን አይኖቼን ስገልጥ ሁሉም ሸሽተው ነበር። ሁኔታው ምንም እንዳልተፈጠረ ሁሉ ፈገግታ ከፊቷ ካልጠፋው የቅርብ ጓደኛዬ በስተቀር ሁሉም ክፍሉን ጥለው ወጥተው ነበር። እየለመንኳት ነበር። በቃ እምባዬ ባይኖቼ እየፈሰሰ በለቅሶ እማጸናት ነበር። በጉልበቷ ተንበርክካ ንስሐ እንድትገባ እማጸናት ነበር። የተናገርኳቸው ቃላት ግን ከእንግዲህ ጊዜ የለም፣ አሁን ንስሐ መግባት አለብሽ፣ ወደ ኋላ እንድትቀሪ አልፈልግም የሚል ነበር። ከዚያም ህልሟ በቃ። ስነቃ ለቅርብ ጓደኛዬ በተሰማኝ ጥልቅ ሐዘን የተነሳ ስቅስቅ ብዬ እንዳላለቅስ ራሴን ለመቆጣጠር እየሞከርኩ ነበር። ወደ ኋላ እንድትቀር አልፈልግም። ማንም ሰው ወደ ኋላ እንዲቀር አልፈልግም። ነገር ግን ወገኖቼ፣ ምናልባት ታሪኩ በአግባቡ እየነገርኳችሁ ላይሆን ይችላል። ይህ ህልም ግን በጣም ስሜታዊና እውነተኛ ነበር። እናም ይህ ነገር ባለፈው ምሽት መጥፎ ነገር ወደ ምድር ሲመጣና ወደ ላይ እንደምንነጠቅ አምላክ የጸለይኩትን የጸሎት ምላሽ ያረጋግጥልኝ መስሎ ይሰማኛል። ማለትም ወደ ኋላ እንድትቀሩ አልፈልግም ያልኩበት ምክንያት በእውነቱ ከመነጠቅ ጋር የተያያዘ ነው። እናም ይህን የተናገርኩት ከውስጤ በመነጨ ጥልቅ ስሜት ነበር። ቃላቶቹን እንኳን ለሰዎች ለማውጣት እጅግ ተቸግሬ ነበር። ኢየሱስ እየመጣ ነው እያልኩ ነበር። ልክ የማስጠንቀቂያ ደውል እየደወልኩ ለሁሉም ሰው ማስጠንቀቂያ እየሰጠው ነበር። እናም ይህ የሆነው ያ መለከት ድምፅ ከመሰማቱ ከአንድ ደቂቃ በፊት ነበር። ሁሉም ነገር በአንዴ የተከሰተ ይመስላል። የመለከቱ ድምፅ ነበር ከህልሜ የቀሰቀሰኝ። ከዚያም ወዲያውኑ ወደዚያ ህልሜ ተመልሼ ገባው። እውነቱን ለመናገር ይህ በእኔ ላይ ብዙ ጊዜ አይከሰትም። እንግዲህ ስሜታዊ በመሆኔ ይቅርታ አድርጉልኝ። ምክንያቱም ለዚች ጓደኛዬ ሁል ጊዜ የእግዚአብሔርን ቃል እሰብክላት ነበር። አሁን ያለንበት ዘመን በአግባቡ የተረዳች አይመስለኝም። ነገር ግን በብርሃን ውስጥ ያለን እኛ የበለጠ ማወቅ ይገባናል። በትህትና ልንመላለስ፣ ዘውትር ንስሐ ልንገባ፣ በሱ ውስጥ ልንኖርና ለሱ ጊዜ ልንሰጠው ይገባል። ልክ በህልሜ እንደ ጮኩት ሁሉ ከእንግዲህ ምንም ጊዜ የለም። ስለዚህ ወገኖቼ፣ እሱ ሊመጣ እንደሆነ ግልጽ ነው። ሌሊቱን በሙሉ ከሱ የሆነ ህልም ወይም ራእይ እንዲሰጠኝ ሲጸልይ አድሬ ነበር። ጠዋት ልክ ከመንቃቴ በፊት ዛሬ የሰጠኝ ነገር ይህ ነው። ወገኖቼ፣ የኢየሱስ ክርስቶስ መምጣት እጅግ የቀረበበት ዘመን ላይ እንገኛለን። ሁላችንም በቅድስና የተመላለስን መምጣቱንም የምንጠባበቅ መነጠቃችን አይቀሬ ነው። ኢየሱስ ክርስቶስ በቅርቡ ይመጣል። ሁላችሁም ተባረኩ። ይህ መንፈሳዊ እይታ ነው።